አንድ ጊዜ በኢትዮጵያ ውስጥ አንድ ፈላስፋ እንዲህ ያደረገ ሰውን እኮ እግዚአብሔር 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 እያላችሁ እየነገራችሁ ስለምታሳድጉት ነው እንጂ እንደዚያ ባትሉት እግዚአብሔር አይልም ነበር፣ እግዚአብሔርም የለም ነበር ብሎ ተናገረ። ሎቱ ስብሐት። በኋላ እሺ ተብሎ እስቲ አንድ ልጅ እንሞክርበት ተብሎ አንዱን ልጅ እግዚአብሔር የሚባል ስም እሱ ፊት ማንም እንዳያወጋ ብለው ቤት ዘግተው አሳደጉት። አሳድገው ሳይንስ ብቻ እያስተማሩ ስለ እግዚአብሔር ሳይነግሩ አሳደጉት። በቅርብ ጊዜ እኮ የተደረገ ነው። ኋላ ሲያሳድጉት ይሄ ልጅ አባዬ አቤት፣ እነዚህን ከዋክብት የደረደራቸው ማን ነው? ተው እንደሱ አይባልም፣ ዝም ብለው ነው የተደረደሩት ይለዋል። አባዬ አቤት፣ እነዚህ ከዋክብት ግን አንድ ላይ በአንድ ሰፈር በአንድ ሜዳ ሲኖሩ የማይጋጩ ለምንድን ነው? ተው እንደሱ አይባልም ይለዋል። እንደዚህ እያለ አባዬ አቤት፣ እሬትና ሙዝ አንድ ላይ እንተክላለን፣ እሬቱ ይጣፍጣል፣ አንድ ውሃ እናጠጣዋለን፣ ከአንድ አፈር አንድ ጓሮ ተክለን ያ ይጣፍጣል፣ ይሄኛው ይመራል፣ ለይተው እንዳይጠጡ ደግሞ አይምሮ የላቸው፣ ይሄን የሚያደርግ ማን ነው ይለዋል። ተው እንደዚህ አይባልም ይለዋል። መጨረሻ ላይ አድጎ ልጁ ከእጽዋትና ከአዝሪት መካከል በሙሉ አባዬ አቤት፣ ባቄላ ስንዘራው የጣት ግማሽ ያክል ነበር፣ ይሄ ሁሉ ግን እንደምን መጣ ይለዋል። ተው እንደሱ አይባልም ይለዋል። እዚያ በኋላ አንድ ፈላስፋው መጥቶ እስቲ ልጅ እንደው ምን ሆኖ ይሆን ልንጠይቀው ተብሎ ሲጠየቅ ጠፋ። ማታ ሲፈልጉት ከጓሮ ከአዝሪቱ ከአትክልቱ ቦታ ወጥቶ እኔም ማላውቅህ አንተ የምታውቀኝ ከዋክብትን በስርዓት የምታስተዳድር በአንድ ሜዳ አሰማርተህ እንዳይጋጩ የምታደርግ ምድርን በአበቦች የምታስጌጥ ጽንስን አርግተህ ሰው የምታደርግ የማላውቅህ አምላክ ተገለጥልኝ ሲል ተንበርክኮ ተገኘ። በእውነቱ ማለት ነው እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርለታል። ሕፃናት ይመሰክርለታል፣ ጽንስ ይመሰክርለታል። የሁሉ እጅ የት መጣ? የሁሉ አይን፣ የሁሉ ጆሮ። ውሃ ነበርን እኮ ይሄ እግዚአብሔርን ይመሰክራል እኮ እግዚአብሔርን ይመሰክራል። እጽዋቱ፣ አዝሪቱ፣ አትክልቱ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠረው ፍጥረት ሁሉ ስለ እግዚአብሔር ይናገራል። ይሄ ምስክር ነው አለሁ ማለቱ ነው እግዚአብሔር። አሁን የመከራ ማይበል ሲፈስብን የመከራ ተራራ ሲጫነን እግዚአብሔር በአገር የሌለ ይመስለናል። አንዳንድ ቀን አይታችሁ አታውቁም? እንዲሁ ክረምት ዥው የሚል በረዶ ሲመጣ የአገሩ ሰው የዛለት ሙቶ አደረ ይመስለናል አይደል? አንዳንድ ቀን ማለት ነው። ግን አለ እንደዚህ ሁሉ ችግር ሲበዛ እግዚአብሔር የሌለ ይመስላል። ግን ጧት ፀሐይ ሲወጣ እግዚአብሔር መኖሩን እናውቃለን። ዝናማት ሲዘንቡ እግዚአብሔር መኖሩን እናውቃለን። እግዚአብሔር በየትም ጊዜ ምስክር አለው። በመላእክት ጊዜ፣ በክደት ጊዜ፣ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። እግዚአብሔር ከአቤል ጎን ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው። ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ራሱን ምስክር አልባ አልተወም። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍሩ ቢሉ አህያውም ፈጥረኸኛል አለ። ቤተልሔም መጡ። በጉም ፈጥረኸኛል አለ። ከብቶችም ፈጥረኸኛል አለ። ስማ ሰማይ ዋጽሜ ምድር እስመ ውሉደ ወለድኩ ወአልሐቁ እሙንቱሰ አለውኒ አድግኒ አይመረ ዛጥሬዎ ወላይምኒ ምቅማሆ ወሕዝቤሰ ኢያእመሩኒ። ሰማይ ስማ፣ ምድር አድምጭ፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን ካዱኝ። አህያ የገዡን ጋጥ በሬም ደፈጫ የሚቀምበትን ቦታ አወቀ፣ እስራኤል ግን ከዱኝ ይላል። በሬ ላም ፈጣሪውን አውቆ ታኅሳስ 29 አመሰገነ። አህያም አመሰገነች። ኮከብም መጥቶ ፈጥረኸኛል እኮ አለ። ቤተልሔም ላይ መጥቶ ኮከብም መጣ። በጉም መሰከረ፣ እረኞችም መሰከሩ፣ መላእክት ከሰማይ ወረዱ። የልደት ዕለት ለክርስቶስ ያልመሰከረ ፍጥረት አንድ የለም። እጽዋት ሁሉም መስክረዋል። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት
ወማየ ባህሪኒ ኮነት ሀሊበ ወመዓረ ብሎ እንደተናገረ ሊቁ ተራራው ኮረብታው ሁሉ ለክርስቶስ መስክሯል። ስለዚህ በልደቱ መስክሯል። ወይወጉ አድባረ ገዳም ተራሮች ሁሉ አሸብሽበው በልደቱ በስቅለቱ በትንሣኤው መስክሮታል። ወይ ደንግጹ መሰረታተ ህምዝ የምድር መሰረቶች ሁሉ ለክርስቶስ ልደትና ስቅለት ትንሣኤ ደንግጠው ወዮ ፈጣሪ እንዲህ ትሑት ይሆናል ብለው ለፈጣሪያቸው መስክረዋል። በኋላ 3 ዓመት ከ3 ወር ከማስተማሩ በፊት በ30 ዓመቱ ተጠመቀ። ባህርም ጨንቋት መሰከረችለት። ራሱን ያለ ምስክር ክርስቶስ ትታወቅ። አይሁድ አንመሰክርም ሲሉ ምን ይላል? ባህር ትመሰክራለች። እየሸሸች ዮርዳኖስ አንተ ፊት ምን ይቆማል? ቅዱስ ዳዊት ይናገራል። ምን ታኳንኪ ባህር ዘጉሄኪ ወአንተኒ ዮርዳኖስ ዘገባይከ ድኅሬከ። ዮርዳኖስ ምን ሆነሻል ዛሬ ይላታል። የደረሰ መስሎ ቅዱስ ዳዊት ምን ሆነሽ ነው እንደሚያስፈራሽ ይላታል። ቀላይ ለቀላይ ትጼውኦ ይላል ደግሞ ቅዱስ ዳዊት። ምን ትላለች? ባህረ ኤርትራ ዮርዳኖስ እንዲትላታለች። ዮርዳኖስ እህቴ እኔን ሙሴ ሰንጥቆኝ ነበር፣ ደግሞ አንቺን ክርስቶስ ምን አረገሽ? ምን ሆነሽ ነው የምትሮጭ? ትላታለች። ቢጨንቃት ነድ ለማየ ባህር ከበቦ ማይኒ ሀበ ሐውር ጸበቦ ክርስቶስ በተጠመቀ ጊዜ ሐሱ ፊት እንዳትሸሽ በዚያም እሱ አጥር ሆኗል። ወደ እሱ እንዳትመለስ እሱ እሳት ነው። እየፈላች በሱ ላይ መልሳት ዘንብ ነበር። እንዲህ አድርጋ ባህር መሰከረችለት።